እንዴት ናችሁ? ዛሬ ደግሞ የምናየው በረ ቤተሰብ ያሉትን አረፍተ ነገር እየሰራን እናያለን። ለምሳሌ በአንደኛ ፊደል በረ ቤተሰብ ላይ ረ በሚለው ፊደል ላይ ረዥም የሚል ቃል አለ። ረጅም በሚለው ቃል ውስጥ ደግሞ አረፍተ ነገር ስንሰራ ረጅም ሰው ነው እንላለን ማለት ነው። ሁለተኛው ደግሞ በሩ ፊደል ቃል ስንመሰርት ሩቅ የሚል ቃል ይሰጠናል። አረፍተ ነገር ስንመሰርትበት ደግሞ ምን ይላል? ቤቱ ሩቅ ነው የሚል አረፍተ ነገር ይሰጠናል ማለት ነው። ሌላኛው ደግሞ ሪ የምትለው ፊደል ቃል ስንመሰርት ሪፖርቱን የሚለውን ቃል እንመሰርታለን። ከዛ ደግሞ አረፍተ ነገር ስንመሰርትበት በዚህ ደግሞ ምንድን ይላል? ሪፖርቱን አንብብ የሚል ይሰጠናል ማለት ነው። ራ የሚለው ደግሞ በረ ቤተሰብ ራስህን የሚል ቃል አለ። ይሄ ደግሞ ቃሉ ደግሞ ወደ አረፍተ ነገር ስንጨምርበት ምን ይላል? ራስህን አስብ የሚል ይሰጣል ማለት ነው። ሬሳ የሚል ሬሳውን ደግሞ ሬሳውን የሚል ቃል አለ ወይም ሀረግ። እነዚህ አረፍተ ነገር ስንመሰርበት ደግሞ ሬሳውን ቀበሩ እንላለን ማለት ነው። ሌላኛው ደግሞ በቤተሰብ ስድስተኛ ቤተሰብ ውስጥ ረሃብ የሚል ቃል አለ። ረሃብ የሚለውን ደግሞ አረፍተ ነገር ስንመሰርትበት ወንዙ ረሃብ ነው ብለን እንመሰርታለን ማለት ነው። ሌላኛው በረ ቤተሰብ ደግሞ መጨረሻው ረ ቤተሰብ ውስጥ ሮማ የሚል ቃል አለ። በሮማ ደግሞ የሚለው ቃል ውስጥ ምን እንመሰርታለን ማለት ነው? አረፍተ ነገር ሮማ ታሪካዊ ከተማ ናት የሚል እንመሰርታለን ማለት ነው። በቀጣይ ደግሞ የምናየው የሰ ቤተሰብ ደግሞ አንዳንድ ቃላቶችን አብረን እናያለን። ለምሳሌ ሰው በሚለው ፊደል ሰው የሚል ቃል እናገኛለን። እዚህ ጋር ሰው ደግሞ አረፍተ ነገር ስንመሰርትበት ምን ይላል? ሰው ሁሉ ይሞታል የሚል አረፍተ ነገር እንመሰርታለን ማለት ነው። ሌላኛው ደግሞ በረ ሁለተኛ ቤተሰብ ውስጥ ሱቅ የሚል እንመሰርታለን ማለት ነው። እንደ ሱቅ የሚል ቃል እንመሰርታለን ማለት ነው። ሱቅ የሚለውን ቃል ከመሰረትን በኋላ አረፍተ ነገር ስንመሰርትበት ሱቁ ዝግ ነው የሚል አረፍተ ነገር እንመሰርታለን ማለት ነው። ሌላኛው ደግሞ ሶስተኛ ቤተሰብ ውስጥ ሲ በምትለዋ ፊደል ቃል ስንመሰርት ሲኒማ የሚል ቃል አለ። ሲኒማ የሚለውን ደግሞ አረፍተ ነገር ስንመሰርትበት ምን ይላል? ሲኒማ ሄድን የሚል ቃል እንመሰርታለን አረፍተ ነገር እንመሰርታለን ማለት ነው። ሌላኛው ደግሞ አሁንም በሰ ቤተሰብ አራተኛ ቤተሰብ እንመጣለን። ሳ ትባላለች ይቺ ሳ ለምሳሌ ሳ በምንመሰርትበት ቃል ምን ይሆናል ማለት ነው? ሳምንቱን የሚል ቃል አለ። ይሄን ደግሞ አረፍተ ነገር ስንመሰርትበት ምን ይሆናል ማለት ነው? ሳምንቱን አሳለፍን የሚል አረፍተ ነገር እናገኛለን ማለት ነው። ሌላኛው ደግሞ የሰ ስድስተኛ ቤተሰብ ውስጥ እያየን እናያለን። ለምሳሌ ሴቶች የሚል ቃል አለ። ይሄን ደግሞ አረፍተ ነገር ስንመሰርትበት ምን ይሆናል ማለት ነው? ሴቶች ጠንካራ ናቸው የሚል አረፍተ ነገር ተመስርቶባቸዋል ማለት ነው። ሌላኛው ስ ደግሞ ስድስተኛ ፊደል ናት። ስድስተኛ ፊደል ስለሆነች ስሜ እንላለን ምን ቃል ስንመሰርትባት ማለት ነው። አረፍተ ነገር ስንመሰርትበት ደግሞ ምን ይላል? ስሜ አለቃ ነው የሚል አረፍተ ነገር እንመሰርታለን ማለት ነው። ሌላኛው የሰ መጨረሻ ፊደል ወይም ሰባተኛ ቤተሰብ ናት። ምንላት የሰ ቤተሰብ ሰባተኛ ፊደል ናት ማለት ነው። ሶስት የሚል ቃል አለ። በሚለው ፊደል ሶስት የሚል ቃል እንመሰርታለን ማለት ነው። ከመሰረትንም በኋላ አረፍተ ነገር እንመስርበት። ሶስት ወንድሞች አሉኝ የሚል ቃል እንመሰርታለን ማለት ነው።
በቀጣይ ደግሞ የምናየው ሸን ቤተሰብ ነው ማለት ነው። የሸን ቤተሰብ እናያለን ማለት ነው። ሸ የመጀመሪያ ፊደል ናት። የመጀመሪያ ፊደል ሸክላውን ሚል ቃል አለ። ሸክላውን ሚል ቃል አለ። ሸክላውን ሰበርን ሰበርን የሚል አረፍተ ነገር እንመሰርትበታለን ማለት ነው። በቀጣይ ደግሞ ሹ የሸ ቤተሰብ ሁለተኛ ቤተሰቡን እናያለን ማለት ነው። ሹራብ የሚል አረፍተ ነገር ወይም ደግሞ ቃል አለ። ቃል አለ። ቃል አለ። ሹራቡን ልበስ የሚል አረፍተ ነገር እንመሰርትበታለን ማለት ነው። ሹራቡን ልበስ የሚል አረፍተ ነገር እንመሰርትበታለን። ሌላኛው ደግሞ በሺ የሸ ቤተሰብ ሶስተኛ ቤተሰብ ናት። የሸ ቤተሰብ ሶስተኛ ቤተሰብ ናት። በዚህ ፊደል ምን እንመሰርታለን ማለት ነው? ሺህ ሺህ ወይም ደግሞ ሺህ ብር አለኝ የሺህ ብር አለኝ ብለን እንመሰርታለን ማለት ነው። በሸ ቤተሰብ ደግሞ አራተኛው ቤተሰብ ማን ናት? ሻ ናት። ይቺ ሻ ደግሞ ሻይ ጠጣ ሻይ ጠጣ ሻይ የሚለው ቃል ነው። በሸ ቤት አራተኛ የመሰረትንበት ነው። ስለዚህ ጠጣን ስንጨምርበት ምን ይሆናል ማለት ነው? አረፍተ ነገር ይሆናል ማለት ነው። በቀጣይ የምንገናኝ ይሆናል። ቴንኪው